ቆራቁረኝ እንዶችን ማታፍሩ ታይ ባክሽ አታፍታራ ታይ ይዱ እሪሜላ ከሰ ቆራቁረኝ እንዶችን ማታፍሩ ታይ ባክሽ አታፍታራ ታይ ይዱ ወንጀሉን አንገትሽም ብዬሽ ዛሬ እንዳልደፋሽ እንዴት ኧረ እባክሽ እንዴት ቶሎ በይና ራስሽና የተሰራከው ነው የምሰጥክ የተሰጠኝ እኔ ለዛ ጨምርልኝ ስልክ አይደለም ቢያልከው ኧረ ታንቻሩ ታይ አታሮጌት አትበለኝ እና ታዲያ ልጅ ነሽ እንዴ ወንቻ ምን ያሰኛል ወይኔ ምን እንደወደው ምን ያሰኛል እንዳንተ ኮመነከ እጅን እየማንደሩ አልጠጣ ለምን መጠጣት ነው ጥሩ ሂድ እኔ አልጠጣም እንዳንተ ኧረ ታይ ያው በሽጉጥ ተሸነነ እንዴ አንተ እሱ ሌላ ነገር ነው እንትና እቺ ማንዬ ነች አመጣችሁ ነው ማንዬ ይኸውልሽ ዘርፈደሽልሻለሁ ይኸው ባለፈው መጣው አጣውሽ ይሄንን የወዴን አጫውትሻል ብዬ የኔውን ጉድ ሰራኝን ሰው መሰለሽ ዛሬ ደግሞ ሆዴን አሞኝ ነው ይሄንን እንደው ከየት አመጣው መሰለኛል እሱ ይሻለኛል እኔ ከዚህ በማጋት ሸለኝ ያ በሽተኛ ወይ ሰው መስሎሻል ምን ያደርጋል ብለሽ ነው እንደዚህ ቆይ እሪሜላ ከሰ ቆራቁረኝ እንዶችን ማታፍሩ ታይ ባክሽ አታፍታራ ታይ ይዱ ወንጀሉን አንገትሽም ብዬሽ ዛሬ እንዳልደፋሽ እንዴት ኧረ እባክሽ እንዴት ቶሎ በይና ራስሽና የተሰራከው ነው የምሰጥክ የተሰጠኝ እኔ ለዛ ጨምርልኝ ስልክ አይደለም ቢያልከው ኧረ ታንቻሩ ታይ አታሮጌት አትበለኝ እና ታዲያ ልጅ ነሽ እንዴ ወንቻ ምን ያሰኛል ወይኔ ምን እንደወደው ምን ያሰኛል እንዳንተ ኮመነከ እጅን እየማንደሩ አልጠጣ ለምን መጠጣት ነው ጥሩ ሂድ እኔ አልጠጣም እንዳንተ ኧረ ታይ ያው በሽጉጥ ተሸነነ እንዴ አንተ እሱ ሌላ ነገር ነው እንትና እቺ ማንዬ ነች አመጣችሁ ነው ማንዬ ደግሞ ማን ያክሽ አልማዝ ነች አታውቃትም አልማዝ ማንንም ኮተት እየሰበሰብ ታጫለች አሁን ጭቅጭቅሽ እንደይና እራተስ ጭንግቢ ነው አረክ እኔ እንዳንተ በጠጣስ እንደው እኔ ሄጄ ዘመን እንዳጠጣው እንዴ አረክሽ እኔ ይሻላል በወንድ ያምራል በሴት ምንም አያምርባት ደግሞ እንነጋገር ካልኩ እኮ ብዙ ነገር አለ ሆዴ የተሸከምኩት ብዙ አንተ ዘንበል ምን ሰርተክ ዛሬ እንዳልደፋሽ እዚህ ቶሎ በይታሽ ምን ሰርተክ እንደው ምን ሰርተህ ነው ብትበላው እኔ ምንም ያገባሽም የሰራሁት ነው በላለሁ እየታመጣከው ኧረ ታንቻሩ ኧረ በጋምላክ ታይ ጎረቤት ምረባሽ እንደው ያ ልጅሽ የለም እኔ ከማን እንደው ገበያስ ወጥቼ እንደው ከማን ነው የሚሄደው አንተ እንደው ቀባብተኝ ትኖራለህ ብቻሽን አፈረ ምን አባሽ አንተ ስለ ማን ነው የምትያው እንዴት ያላሰው እሷ ቆይ እዚህ ትገባለች ወሬ እየተወታፈረው እሷ ልጅ ከቤት የምታጣለች አንተ ዝም ባለ ወሬ አንተ ለከዛት ስቆረቁር እንጂ ነገር የምታወራው ወሬ ታይ ጭቅጭቁን ታይ እንደኔ ማቻ ጨቀጨቅ ራስ እንደገባ ቆንጆ ያያሹ ባካው ታይ ኧረ ዝም በል እንደው እንደጨቀጨቀኝ ትኖራለህ ምን አደረኩሽ ደግሞ እንደው ጭንቅላት ሰማታ ጭንቅላት እንዳልከኝ ትኖራለህ አንተ ምን አባሽ ደግሞ ሴት ካልተደበደበ ምን አባቷ አልቷል በደም ያው የታደርስ ለሴት ማን ይሰጣል ዱላ ሴትና ሀያ እኮ ሲደበደብ ነው የሚወደው ትላለች አያቴ ድሮ አንተ ተደበደብ ያለብህ ሴት እኮ የተከበረች ማን ነው ማከበራት ሴት ያልተከበረች የታባህ አንተ እኔ በኔ ተከሻ የታባሽበት ጋጭ ታባሽኛለሽ አባቴ የታባሽ ታውቂዋለሽ ተከሻ የምትበላው እኔ ባልኖር እኮ ልጆች የማይኖር ምን አባሽ እንዳንተ ቃኔ ምን አንተ ሰዳቢ እኔ ዘነቡ የተከበርኩ እንዳንተ መደፋትን አላውቅም አይ ድፋሽ አባቴ አምላክ አንተ ሰው አዘልፍ ዝም በይ ሰው አዘልፍ ትስብት ነው ስንት ዓመት ኖረናል እንደዚህ ትነግረኝ ምን አግኝተህ ነው ዛሬ ምን አግኝተህ ነው አሁን ዝም በይ ምን ታይለኛ ምን አባቴ ላርጋት በጣም እንኳን ታስተዋከኝ ነው ታሰማኝ ነው እኔ ሆዴና መም ሲያረገኝ ነው አንዳንድ ቆቆ ማረገው
በሽጉጥ ይዘሻል እንዴ? ቋቋ እኔም ወደ ሰማይ ነው ቋቋ ማረገው እየሄድኩ ያቺ ማለት እንዴ ማለት ነው። እኔ እንዳንተ መለኪያ አንቋቋለሁ እንዴ በየመንደሩ እኔ እኮ ለልጆች ስንት ነገር ቆጠር ባለ ዝም በይ ያወራች አስረሳሽ ያልሽ ልብ አድርግ የምትናገረውን ልብ አድርግ። አሮጊት አንተ ነህ ያስረጀኸኝ እኮ እኔ በዘመኔ ታውቀኝ እንተዋወቃለን እና እኮ ልጃገረድ ነኝ እያልሽ ነው። እንደገና ሰርግ ይደግስብኛል እንዴት ተበላሽቷል? እንዴት ተበላሽቷል? ዝም በይ ብያለሁ። ብልሽት ነው ብልሽት ዝም በይ ቆሻሻ ማን ደፍሮ ማንም ብሎት አያውቅም። ቆሻሻ አትበላ አንተ። ይሄንን ዱላህን ወደዛ ይዘህ ውጣ። ዝም በይ። ይሄ እኮ አንቺን መነረቻ ነው። ወገብሽ ሲሉሽ እኔ ተነሽ አሁን ተይራቱ ስጪኝ ተይ ወድ ብያለሁ። ተይራቱ ስጪኝ አባቴ አምላክ አፈሪ ብላክ ኧረ ይድፋሽ። እኔ አባቴ እንዳንተ ሳይሆን እንደ ልጆቼ ሰጥካለሁ። ምግብ አልከለክልም። አንተ ምግብ በምግብ አልቀጣም። ያንቺ ጭቅጭቅ ራሴን አዙሮኛል። ታይ ጣት ነቀጠቀኝ ጭቅጭቅ በጠጣ በገንዘቤ ምን አገባኝ? ገንዘብ ምን አገባኝ? ማሰጣክ የራሴ ሰርቼ የምበላ ነው። ለምቻ ለማን ነው ስለሰጠ አሁን ታይ 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 ዋ ብያለሁ። ተነሽ ሂጂ ወገብሽ ደምባታን ወይኔ ማን ደፍረው ወይኔ ማን ደፍረው አይሻት ከታ ዘንበል ብያለሁ። ወይኔ ማን ልጆች የምሰጠ ማን ደፍረው ማን ብላ ደግሞ በጥሰሽ የማይነገረውን ብላ ባፈ ያዘበት ደግሞ የሰራ አይመስልም። አይ ማን ደፍረው ትላችን የሰራ አይመስልም። ሲበላኝ ነው በላሽ ወደ አንተ ሲበላኝ ነው ደግሞ እኔ በሰራው ያዩሽ ባክሽ ቢያንቺ አራሽ ደግሞ ካንተ ልጠጣ ካንተ ልብላ ረግማሽ ነው እንዴ? አንቺ ግብስብስ ረግማሽ ነው እንዴ? ማን እኔ አንተ ከሱ ጋር በላም ብለሽ እኔ አንተ እና የኔ ሰራውትን አይደለ ቁጭ ብለሽ የምታስቂው አራኔ ምን አራራጋሚ ዘዝባ አንተ እኔ አንተ እንራገመሃል ነው ባሽነሽ ነው ያረቀ ወዲሽ ነፍቶሽ ነው ወደን እየቆረጠ ነው ጠጣው ያረና ፋይል ምን ፋይልፋ አንተ ተሳደር ዝም በይ ቆሻሻ የሰው ቆሻሻ እኔ እየዘነቡ ይጸድቻ እንዳንተ ምን አረጋሪዝ ነብሽ እኔ ዘነቡ ያለ እየዘነቡ ትላለህ እንዴ? ቀረፉት ይላል እንዴ? ይሄ ቲማቲም ፊት ይሄ ቲማቲም ኧረ ተይ ተይ አንቺ ቲማቲም አንቺ ጅንጅብል እርስ ቆሻሻ ድም ቀረፋ ፊት ቀረፋማ አንቺ ነሽ ደግሞ። ኧረ ዝም በል እንነጋገር። ምን ይመስላል? በቆሎ ፊት ቆረቆሎ አይንሽ እንደው የባቄላ ነው የሚመስለው። የባቄላ አይነሽ እኔ አባቴ ልጥረት ይቻላል እውነት ጥርት አንተ በየቀኑ ጭቅጭቅ ነጋምጣባት አንቺ ነሽ አንድ እንጀራ ልበኝ ሶስተኛ ሰው አይባብን። ተው አንተ ሰውዬ ተው ባይኖረንም ንጹህ አጣጣ አድርገን ቢኖረን ጭቅጭቅሽ ነው ልበኝ ነው ያለችውን ተቃምሰቡበት ምን ይቆርጥሃል? እየጠጣህ እየመጣህ አንተ ሰላም አጣህ። ሰላም አጣህ። አንቺ ነሽ እኮ ሰላም ከዚህ ቤት እንደው ልታባረሪኝ ፈለግ። ኧረ ለልጆቹም ጥሩ አይደለም። ለልጆቹ አይምሮ ጥሩ አይደለም። ተው አንተ ሰውዬ ካልሽ እንግዲህ እኔ ተዋለሁ። እንደው ልጃችንም እኮ ተነገ ወዲያ ነው የሚመረቀው። እንደዛ ካልሽማ እኔና አንቺ መግባባት አለብን። ተው እኔ ወንድ ልጅ እኮ ክብር አለው። አንተ ነህ የምትነካከኝ። እኔ ደግሞ ሲነኩኝ አልወድም። እሱ እውነት ብለሽ አሁን እኔና አንቺ እንግባባና የልጃችንን ምርቃት እንደዛ ነው። ወደኔና ልክ ነህ። ቀልብህን ይመልሰው መድኃኒዓለም ቀልብህን ይመልሰው እንጂ ቀልብህ እንደዚህ ጥሩ አይደለም። ለልጆቹ ትምህርት ከኛ ነው የሚወስዱ። ነገ ለልጆቻቸው የሚያወሱ ከኛ ነው። አንተም ሶስተኛ ወገን ማለት ሶስተኛ ወገን ጥሩ አይደለም።
መስማማትም ያለብን እኛው። አሁን ያ ትልቁ ልጅ የሚመረቀው ቢመጣ እኔ እናንተ እንደዚህ ስንጨቃጨቅ ምን ይለናል? እሱ ልክ ነሽ። የሚመጡትስ እሱን ሊያስመርቁ ሰዎቹ ማንን አይቶ ነው የሚቀመጡት? ቤተሰቡን አይቶ። አሁን ካልሽ እንግዲህ እኔና አንቺ የውጭ ሰው ሳይገባብን ተስማምተን እንታረቅ። ድሮም እኮ አንተ እንደዚሁ አመል አለብህ እንጂ እየጥች መለኪያ ነው እናንተ የሚያጋጭ። እሷ እንድትሆን እኛን ማሸነፍ ያለብን ያው ለባ እሱ እውነት ነው። እና እንታረቅና እኛው እንታረቅና ለልጆችን ማላመላ እናርግለትና ልጃችንን በጥሩ መንፈስ ለቁም ነገር እናብቃ። ሊመረቅ እሱንም እቺንም ዱቄቷንም ትንሽ ባለፈው ያስወጣዋትን ምናምን እሷ ላይ ጨመር አድርግና እናስፈጫጫትና ሰውም እንደው ትንሽ ፈጣታችን ይቀራል። እንጠራለን። አዎ እና እልሃለሁ ማንቻቻል ምናምን መጥያት እነሱ እሷንም አስቀይመሃል። ልክ አይደል? ብን ብላ ነው የወጣችው እሷ። እቻ ለቀነች እኮ ስቃምሰው ብታይ እንደው አይኔና መሆን እኔ በጽሞና እኮ እንደገባህ አንተ እንደው ተንኮስ ባታረገኝ እኔ እየመጣ ቅንድም ባትለኝ እኔም ደግሞ ግልፍ አለ። አንተ ካሽ እንግዲህ አሁን ለድግሱም ትመጣለህ። ያልማዝንም ቀጥታ ጠይቃለህ። አሁን አንደኛ እኔና አንቺ መታረቅ አለብን። አሁን እሱማ እንደ ታረቅን እኮ እኔ ቅማሊዝም ነው ቦዲ ቅማሊዝም ምንም የለውም። እንደ ስንት ዓመት እኮ ስንቀመጥ ማንም የቀናብን በስተኋላ ነው የመጣብክ። ተው ይሄና ቀመስ ሳረግ እንደ ነፋስ ያደርገኛል ብታይ። አይ እንደዛ አይደለማ ይኸውልህ ማንደፈው አይ ጭቅጭቅሽም ከላይ ሊያወጣው ያነ ንዴት ናርጄ ነበር ቅድም ብታይ። አንተ ማን አደርከኛ አንተ ያቺ ሁሉን ተውና እኔን አልኩ በእኔ ቅርብ ልጆቻችንንም አይበታተኑ። እነሱንም ያንን የሚመረቀው መድኃኒዓለም ቸሩ መድኃኒዓለም ለቁም ነገር ያብቁ። ትልቅ ያርገው። አክባሪ ልጃችን ነው እና እልሃለሁ ሁሉን ትተን ወደ ቀልብ ተመለስ። አንተም ብዬ ከነበረ አንተም የሰው ምክር ነው ከሰው ጋር አትጠጣ ብዬ እምቢ አልክ። አንተም እምቢ አልክ። አሻፈረኝ አይባል ኢየሱስ የኔን ሚስትን ካልሰማ የማለሰማ ጋሽሽም እሺ ጋሽ ሚስት እኔ አንቺ ምክር ተቀብዬ አንቺ ባልሽ ሄዳለሁ። አዎ በቃ እንስተካከልና እንደው ምንድን ነው የምናደርገው? እንደው ገንዘብም አለኝ እኔ ጋርም አለ። ገበያ ትሄጃለሽ? አዎ እኔ ጋርም ትንሽ አለኝ። እሷንም አጋይተን ባለው ነገር እኔም ሆነ ባክ ትንሽ አለችኝ ሄደን እናወጣለን። አዎ ስጦታም ቢሆን እንገዛለን። ለልጃችን መደሰት አለበት። እኔ ምልክ ጠላትም እንዳይገባብን ንፋስም አይገባብን ሾፈፍን ብለን ልጃችንን አሳምረን እንድራለን። እንኩላለን ገና ስንት ነገር አለብን። እኔ እናንተ በማንስማን ባይሆን ሆኖ መጨቃጨቅ የለብን እልካለሁ። እንስማማና የሉሉንም ቅርታ ጠይቀና ድግሱንም እንደግሳለን። በቃ እሺ ጋር ጠይቃለሁ። እኔ እናንተ እንደው ቀፍቀፍ ብለን ለሁሉ ደስ እንዲለው ቀፍቀፍ ብለን ይቅርታ እንባባል። ይቅርታ ትልቅ ነው። ከቅርታ በላይ ምንም የለም። አንተ እኮ እንደው አባይ ወሬ ነው። ወይኔ ልጆቼ እናት ነች።